ሰኔ ወር ላይ በኤምደብሊው መኪና ሲነዳ ተይዞ የመኪና ስርቆት ክስ ቢቀርብበትም በኋላ ላይ ክሱ ተነስቶለታል። ከአንድ ወር በኋላ ደግሞ በቁጥጥር ስር ሲውል በኪሱ ከ$2000 በላይና እጽ ተገኝቶበት ነበር። ፖሊስ ገንዘቡን ከየት እንዳመጣው ሲጠይቀው የራሴ ገንዘብ ነው፣ እኔ ጋንግስተር ነኝ፣ ይህ ትልቅ ወንጀል አይደለም በማለት ምላሽ ሰጥቷል። በ2014 ደግሞ መሳሪያ ደብቀሃል በሚል በ2018 ደግሞ በቤቱ ፍተሻ ተደርጎ እጽና $100,000 ገንዘብ ተገኝቶበት በቁጥጥር ስር ውሎ ነበር። የሬስ ህይወት ከህግ አጥር በላይ የከፋ የደህንነት ስጋት ገጠመው። ህዳር 11 2019 መኪና ውስጥ ያለ አንድ ባለ AK-47 ታጣቂ በከፈተበት ጥይት አንገቱ ላይ በጥይት ተመታ። ጽኑ ጉዳት ቢደርስበትም ተአምር በሚባል ደረጃ በህይወት ተረፈ። ድምፁ ለጊዜው ቢጎዳም ከጥቂት ቀናት በኋላ በማህበራዊ ሚዲያ ገጹ ላይ ጠባሳውን እያሳየ ካም አውትሳይድ የሚል ከባድ ዘፈን አወጣ። ይህ ብቻ አልነበረም። ግንቦት 15 2021 በቺካጎ የመኪና ፓርኪንግ ቦታው በተከሰተ ሌላ የተኩስ ልውውጥ ሬስ እንደገና በጥይት ተመቶ አይኑ አካባቢ ቆሰለ። በዚህ ጊዜም ቢሆን ከሞት አፋፍ አምልጧል። ሊል ሬስ ከሞት አፋፍ በተደጋጋሚ ቢተርፍም የህግ ክፍሉ ግን አልለቀቀውም። በግንቦት 2020 በሂውስተን ቴክሳስ በቁጥጥር ስር ውሎ ነበር። ክሱ በቤተሰብ አባል ላይ የደረሰ ከባድ ጥቃት በሚል ነበር። በፍቅር ጓደኛው ላይ ከባድ አካላዊ ጥቃት በማድረሱ ጥፋተኛ ተብሎ ተገኘ። የፍርድ ቤቱ ሂደት ሲራዘም ቆይቶ በጥቅምት 2024 ፍርድ ቤቱ የመጨረሻ ውሳኔውን አስተላለፈ። ሊል ሬስ የ5 ዓመት እስራት ፍርድ ተፈርዶበት ወደ ወንጀለኛ መቅጫ ተላከ።